ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ያው በብሩኬና በሀይሚ ዙሪያ ብዙዎቻችሁ ሀሳብ አስተያየታችሁን እየሰጣችሁ ትገኛላችሁ። ሀይሚ ከቅዱስ ጋር ምንም ነገር እንደሌላት ከምትናገረው ነገር ያስታውቃል። ስለዚህ ብሩኬ ቆፍጠን ብለህ ለሊዳ መልስ መስጠት አለብህ ነው የብዙዎቻችሁ ሀሳብና አስተያየት። ይሄን ሀሳብ እኔ የምደግፈዋለሁ። ሊዳ ማፍቀር መብቷ ነው። ለምን አፈቀርሽ አታፍቅሪ ማለት አንችልም። ግን ደግሞ በጣም አዝኜባታለሁ ማለት ሀይሚ እንዳንድ ሴት ልጅ አፍቅሬዋለሁ ብላ ስትለኝ በቃ ከመረዳት ውጭ ምንም ማድረግ አልችልም ማለች። ነገር ግን ሌዳ ደግሞ በሀይሚ ቦታ ሆነሽ እች ልጅ ከብሩኬ ጋር በጣም ብዙ ነገር አሳልፋ የመጣች ልጅ ናት። በጣም ብዙ ውጣ ውረድ፣ ደስታንም ሀዘንንም ብዙ ነገሮችን አሳልፈው የመጡ ልጆች ናቸውና ማለት እንዳንድ ሴት ልጅ ልትረጃት ይገባሽ ነበረ። እንዴት ለሀይሚ ብሩኬን አፈቀርኩ ብዬ እነግራታለሁ ብለሽ እንኳን ደውለሽ እንደዚህ ማለት አልነበረብሽም። ገብቶሻል? ማሰብ ነበረብሽ። ሀይሚን ይጎዳታል ይሄ ነገር ማለት ነበረብሽ። ማፍቀር መብትሽ ሆኖ ሳለ ነገር ግን የሰው ህይወት ውስጥ ጣልቃ ገብተሽ እንደዚህ ማድረግሽ በጣም አዝኜብሻለሁ። እሷ እንደ ሴት ልጅ ተረድታሽ ዝም ማለችሽ፣ አንቺ ደግሞ እንደ ሴት ልጅ መረዳት ነበረብሽ። በህይወቷ ጣልቃ ላለመግባት መሞከር ነበረብሽ። ያንን ስሜት ማጥፋት ነበረብሽ ብዬ ነው እኔ እንደራሴ የማስበው ማለት ነው። ጭራሽ ከመደወሏም አልፋ እንግዲህ በፊት ለፊቷ ነው ትናንትና በቃ ከአንዳንድ ነው ብሩኬን ያፈቅርሃለሁ ያለችው ማለት ነው። ለሀይሚ ስሜት እንኳን ቅንጣት ያክል አልተጠነቀቀችም። እች ልጅ ከብሩኬ ጋር ምን ያክል ነገር አሳልፋ እንደመጣች እንኳን በቃ አልተጠነቀቀችላትም። እና በጣም ነው እኔ ያዘንኩብሽ ሊዳን ማለት ነው። በጣም የምር በቃ ይሄ ሚዲያ ላይ ያለ ነው የሀይሚና የብሩኬ ጉዳይ ገብቶሻል። በእነሱ መካከል ገብተሽ ራሱ ይህን ቃል ማውጣትሽ በጣም ነው የሚያሳፍረውም የሚያሳዝነውም። እንዳንድ ሴት ልጅ ብታስቤ ጥሩ ነበር ለሀይሚ ማለት ነው። ጭራሽ ደውለሽ እሷን ለካ አንቺ ነሽ ደውለሽ እሷን ከሱ እንድትርቅና ሌላ ህይወት ውስጥ እንድትገባ የገፋፋሻት። በጣም ነው የምናዝንብሽ የምር። ሀይሚዬ ደግሞ ይሄን ነገር በጊዜው ብታፈነጁ ሊዳ እንደዚህ ብላኛለች ብለሽ ቢያንስ እንኳን ለብሩኬ ከካሜራ ጀርባ እንኳን ብትነግሪው ብሩኬ ሊዳ ጋር ያለውን ቀረቤታ ያቆም ነበር በእርግጠኝነት ማለት ነው። እሱ እንግዲህ ንጹህ ጓደኛዬ ናት፣ ንጹህ እህቴ ናት፣ በቃ ሀይሚን ለምን አናስቀናትም ምናምን ብዬ ስላት ተስማማች መጣች ነው ያለው። ሌላ ነገር ምንም ነገር እንደሌላቸው ተናግሯል። ለእሷም ነግሯታል ትናንትና። ወደ ፍቅር የሚያስገባ ነገር ምንም ነገር የለንም፣ እንዴት እንደዚህ አይነት ስሜት ውስጥ ልትገቢ ቻልሽ ነው ያላት። ግን አሁንም ቢሆን ብሩኬ እናውቃለን፣ እናትክን በጣም ነው የምትወዳት። ለሴት ልጅ በጣም ትልቅ ክብር ነው ያለህ። አስከፋት አትፈልግም። ግን ደግሞ ቆፍጠን ብለህ መልስ መስጠት ያለብህ ቦታ ላይ የግድ ነው። ገብቶሃል? ለሴት ልጅ ክብር ስላለ እናትክን ስለምትወድ ህይወትክን የሚነጥቅ ነገር አይኑን አፍጥቶ ሲመጣ ዝም ማለት የለብህም። በቃ ሊዳን እኔ እንደዚህ አይነት ነገር አልፈልግም። ጭራሽ የማይሆን ነገር ነው ያሰብሽው። ከዚህ ሀሳብ ከዚህ ሙድ ውጭ ብለህ በስነ ስርዓቱ አስረድተህ መውጣት እንጂ ይሄ ዝም አንገት መድፋት ዝም ማለት ምናምን አያስፈልግም። በቃ መልስ መስጠት ያለብህ ቦታ ላይ ኮስተር ብለህ መልስ መስጠት አለብህ ብሩኬ። ይሆን አጥጋቢ መልስ ገብቷል። ያ ሰው ቁርጥ እንዲልለት ቁርጥ ያለ ምላሽ መስጠት አለብህ ለሊዳን ማለት ነው። ስለዚህ ሀይሚን በመካከል እየተጎዳች ነው። እኛ አላወቅንላትም። ለካ ልጅቷ በውስጥ መስመር ሞልታታለች ሊዳ እንደውላ ማለት ነው። በልጅቷም አንፈርድም። እች ልጅ እየተጎዳች ነው። ገብቷል። ሌላ ሰው በመካከላቸው ገብቶ የሚያፈቅረው ሰው እንዳለ ምናምን በደንብ በውስጥ አስረድታ ነግራ ከአንተ እንድትርቅ አድርጋታለች ልጅቷም ማለት ነው። እና በጣም ነው የሚያሳዝነው የምር እየሆነ ያለው ነገር በጣም ነው የሚያሳዝነው። ሀይሚዬ ደግሞ ይሄን ነገር ከሷ ሰማው ብለሽ ሌላ የማይሆን ብሩኬን ለመርሳት ስትይ የማትፈልጊው ማለት ያልወደድሽው ህይወት የግድ ከሱ ለመራቅ የግድ እሱን ለመርሳት የግድ በቃ ሌላ ህይወት ከጀመርኩ የግድ ከሱ መራቅና መርሳት አለብኝ ብለሽ የማትፈልጊው የማታፈቅሪው የማትኖሪው ህይወት ውስጥ መግባት የለብሽም። ለማን ብለሽ? ሲጀመር አንድ ሴት መጣ ብሩኬን አፈቅረዋለሁ ስላለችሽ አንቺ ትለቂላታለሽ እንዴ? ሀይሚዬ አንቺ እኮ ስናቅሽ እጅግ በጣም ጠንካራ ነገሮችን የምትጋፈጭ እስከ መጨረሻው እስከ ጫፍ ድረስ ተጋፍጠሽ የምታልፊ ልጅ ነሽ። ለምን እጅ ሰጠሽ? ማናት እሷ ትናንት መታ አንቺን ከብሩኬ ህይወት የምታስወጣሽ? እንዴት እሷን ትቀበያለሽ? ትናንት የመጣች ልጅ ሀይሚዬ፣ ትናንት ለዛውም የሆነ እናንተን ለመበሻሸቅ የመጣች ልጅ እንዴት? ሁለታችሁም አጥፍታችኋል። ብሩኬም ሀይሚም አንድ ሀይሚዬም ቅዱስ ጋር ያለውን ነገር ብሩኬ ሊዳን ሲያመጣ አንቺም ቅዱስ ጋር ሄደሽ እንትናልሽ ማለት ነው። ያ መሆን ግን አልነበረበትም። ሊዳ ደውላ ስትነግርሽ ያን ነገር እንደማይሆን አስጠንቀሽ መንገር ነበረብሽ።
ብሩኬም እንደዛው ማለት ነው። ስለዚህ ብሩኬም ከቅዱስ ጋር ያለውን ነገር ተጋፈጥ፣ ሀይሚም ከሊንዳን ጋር ያለውን ነገር ተጋፈጡና ራሳችሁን ከነዚህ ከሁለት ጣልቃ ገብ ልጆች ራሳችሁን አውጥታችሁ ወደ ድሮ ህይወታችሁ ተመለሱ እንዴ። ወይ ኦኬ አስተማሪ ነው ለማስተማር ነው ይሄን ነገር ገልብጣችሁ ምናልባት ሊዳና ሀይሚ ተነጋግረው ነው ብለን እያሰብን ነበረ። ግን ደግሞ አንዳንድ ነገሮች ስናያቸው ወደ እውነትም የሚወስዳቸው አሉ። ሪሊ ነገርም ያለው ይመስላል። በእርግጥ በእውነተኛ ታሪክ እንደዚህ አይነት ሪሊ የሆነ ነገር ሊኖር ይችላል። ገብቷችኋል? ለስራ ብላችሁ ወይ ደግሞ ለፕራንክ ብላችሁ አምጥታችሁ ወደ ፍቅር ተገልብጠው እንትን የሚሉ ልጆች ሊኖሩ ይችላሉ። ስለዚህ አሁንም እኔ የምለው ነገር ሀይሚ ከቅዱስ ጋር ምንም ነገር የላትም። በዚህ አጭር ጊዜ ውስጥ ፍቅር ውስጥ አትገባም። ሊዳም በቃ ይሄን ነገር ብታቆሚ፣ በዚህ አጭር ጊዜ ውስጥ ከብሩክ ጋር ምንም አይነት ፍቅር ሊኖርሽ አይችልም። ወይ ቀድመሽ እውነቷን ነው ሀይሚ ቀድመሽ ፍቅር ይዞሽ ከሆነ ከዛ በፊት ቪዲዮ ላይ ስታየው ምናምን እሱን አናውቅም።